ምእመናን እንደ ቄስ ልሁን አይሉ በተሰጣቸው ምእመን መጠን ያላችሁት ሕዋሳቶቻችን እንድናተርፍባቸው የተሰጡ ናቸው ይላል ዮሐንስ ዘደማስ። በሀገራችን እንደነ ዘርዓ ያዕቆብ፣ እንደነ ገብረ መስቀል፣ እንደነ አብርሃ ወጥባ፣ እንደነ ቅዱስ ላሊበላ በስልጣናቸው ያተረፉ ለኢትዮጵያ ለክርስትና የበጁ ብዙዎች አሉ። በሌላ ደግሞ ዮሐንስ አፈወርቅ ልጅ መክሊት ነው አለ። መዝሙር 126 ቁጥር 6ን መነሻ አድርጎ ልጅ መክሊት ነው። ባለትዳሮች የወለድን የሰማችሁ ነው። ልጆቻችን መክሊት ናቸው። በ80 ቀን ስትጠመቁ ቅባ ሜሮን የተቀባችሁት የእግዚአብሔር ጸጋ ማኅተም ነው። ወንዶች በ40 ቀን ስንጠመቅ የቅባ ሜሮ አንዱ ዓላማ የመንፈስ ቅዱስ ጸጋ ማሳደሪያ ነው። ባለ አንድ የቀበረ ነው። እንደ አባ መልካ ክርስቶስ እጅግ የተማሩ ሆነው ትምህርታቸውን ለአንድም ደቀ መዝሙር ሳያስተላልፉ ሞቱ። በሞታቸው ጊዜ ከሰውነታቸው እንደ ነጭ ርግብ እየወጣ ታየ። አገልግሎት በጾታ ብቻ የተገደበ ቢሆን ኖሮ ከበሮ መታ ባልዘመረች ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መኑ ውእቱ ገብር ኄር ወምእመን ዘይረክቦ እግዚኦ በምግባረ ሰናይ። በጎ አገልጋይ ማን ነው? ጌታው ሲመጣ በመልካም ስራ የሚጎበኘው የሚያገኘው አገልጋይ ማን ነው በሚል ነው የምንማማረው። እንደምታውቁት ይህ ሰሞን የገብር ኄር ስለ በጎ ታማኝ አገልጋይ መክሊቱን ያተረፈው ስለ መመረቁ፣ መክሊቱን የቀበረው ስለ መወቀሱ፣ ስለ ማገልገል የሚነገርበት ነው። ከባለፈው ሰንበት ጀምሮ ዛሬም ድረስ የሰማችሁ ዜማና ምንባብ እንዲሁም ሰሞኑን በዚሁ ዙሪያ ነው። አሁንም ያው ቤተክርስቲያን አስተምሮ ከሳምንቱ ስሜት ከሳምንቱ መልእክት በብዙ መንገድ መናገር እየተቻለ ወደ ሌላ ማለፍ አይገባንምና በዚሁ ዙሪያ ነው። ግን የትምህርታችን አጀንዳ ዋና ነጥብ የሚሆነው ማን ነው አገልጋይ? እኛስ አገልጋይነት ለተወሰኑት ነው? የአገልጋይነት ምንነት፣ የአገልግሎት አይነቶች፣ የመልካም አገልጋይ መገለጫዎች በሚል ከፋፍለን በመጠኑ እናያለን። የምስጢር ባለቤት ሁላችን ምስጢሩ ማስተዋሉን ይግለጥልን። ከሁሉ በላይ እንኳን በሰላም አገናኘን። ይሄ ጉባኤ የሚናፍቅ ጉባኤ ነው። እኔ እንኳን በቪዲዮ አያቸዋለሁ፣ እናንተ አታዩኝም እንጂ በየሳምንቱ የሚለቀቀው መርሐ ግብር ያለው እጅግ በጣም ድንቅ ድንቅ መምህራን እየተገኙ እያስተማሩ ነው። መልአከ ብርሃንን እድሜና ጤና ይስጥልን እና እናንተ እድለኞች ናችሁ። በሌላ ደብር የሌለ ነው። በዚህ መንገድ በቤተሰባዊነት ስርዓት በጥያቄና መልስ ተዘጋጅቶ ለማቅረብ በሚመች መንገድ ይሄ ጉባኤ መሆኑ የመማር ማስተማሩን በጣም ያጠናክራልና ይህን ያህል ጊዜም እናንተን በርትታችሁ እሳቸውን በርትተው ሰባኪያኑም ተግተው መቀጠሉ የሚደንቅ ነው እና ድንግል ማርያም አሁንም ጉባኤያችን ጠብቅልን። አገልጋይ ማን ነው? መነሻ ያደረግነው ቅዱስ ያሬድ የተናገረውን የዘመረውን ነው። በጎ አገልጋይ ማን ነው? ጌታ ሲመጣ በመልካም ስራ የሚገኝ እያለ የዘመረው ይህን መነሻ አድርገው ነው ሊቃውንቱ ገብር ኄር በሚል ስያሜ ወንጌሉን በማመስጠር ሲነገር የከረመው። ያው የቅዱስ ወንጌሉ ክፍል ማቴዎስ 25 ቁጥር 14 ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ነው መነሻው። ስለ እግዚአብሔር መንግሥት ስለ ዳግመኛ መምጣት የተነገረ ምሳሌ ነው። በነገራችን ላይ የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ሊቃውንቱ የመጨረሻው ስብከት ነው ይላሉ። ማክሰኞ ቀን የሰበከው ነው አርብ ሊሰቀል። ማክሰኞ ይህን አስተምሮ ረቡዕ ፍርድ ተሰጠ። ሐሙስ ጸሎተ ሐሙስ ሆነ፣ ማታ ተያዘ። አርብ ተሰቀለ፣ እሑድ ተነሳ። ክብር ምስጋና ለእርሱ ይሁን እና ስለ ህልፈተ ዓለም ስለ ነገረ ምጽአት 14 ምልክቶችን ነገራቸው። ንገረን ባሉት መሰረት ከዚያ ያይዞ ማቴዎስ 25 ላይ ደግሞ መብራት ይዞ ተዘጋጅቶ መጠበቅ እንደሚገባ አስተማረ። ተመሳሳይ ነው ሐሳቡ። ከዛው ጋር አያይዞ ደግሞ በፍየል በበግ መስሎ የነገረ ምጽአቱን ድርጊት እንዴት እንደሆነ ዳግመኛ ሲመጣ የኃጥአን የጻድቃን መቆሚያ ወይም ደግሞ ስለ ትንሣኤ ሙታን አስተማረ። ከዚህ ጋር አያይዞ ማቴዎስ 25 ቁጥር 14 ላይ ደግሞ የመንግሥተ ሰማያትን ምሳሌ በአንድ ባለጸጋ መስሎ ተናገረ።
ሩቅ አገር የሄደ ሰው አለ፣ ባለጸጋ ነው። ሩቅ አገር የሄደ ሰው፣ ይህ ባለጸጋ አትርፈው ውጤት እንዲያገኙ ባተረፉበት እንዲጠቀሙ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጣቸው። ወርቅ ይላል ሰጣቸው። አትርፉበት፣ ነግዳችሁ ወጣችሁ ወርዳችሁ። በኋላ ላይ ሊተሳሰባቸው መጣ። ሩቅ አገር ሄደ፣ በኋላ ግን መጣ። በመጣ ጊዜ እነሱም ቀረቡ። 5 ሰጠኝ ነበር፣ ያው 5 አትርፌያለሁ 10። 2 ሰጠኝ ነበር፣ 2 አትርፌበታለሁ 4። ባለ አንዱ ደግሞ ቀረበና ጨካኝ እንደሆን ካውቃለሁ፣ ሌሎች እንዳይሰርቁን ብዬ ቆፍሬ ቀበርኩት አለ። አለማትረፉ ሲገርም ቆፍሮ መቅበሩ፣ ያ ደግሞ ሲገርም ንግግሩ። ጨካኝ መሆኔን ብታውቅ መጀመሪያውኑ ለምን ተቀበልክ? ለሌላ በሰጠሁት ነበር። ስለዚህ ባለ 5ና ባለ 2ቱን በጎ ታማኝ ባሪያ አገልጋዮች ወደ ደስታ ግቡ ተብለው ተመረቁ ነው። መንግሥተ ሰማያት በጸጋው ያተረፈበት እንዲህ ደሞዙ መንግሥተ ሰማያት ነው። የቀበረውን ደግሞ ከዚህ ውሰዱት ወደ ጨለማ ወደ እስር ቤት ተባለ። ይህንን ነው ስንሰማ የከረም ነው። ይህ ሁሉ ምሳሌ በተሰጠው አትርፎ የተገኘ ዋጋው ሰማያዊ የዘላለም ሕይወት እንደሆነ፣ በተሰጠው ያላተረፈ ያልሰራ ደግሞ ከኔ ሂዱ እንደሚል። ሩቅ አገር የተባለው ባለቤት እግዚአብሔር ነው። ሩቅ አገር የተባለው እርገቱን ነው። በሥጋ ማርያም ተገለጠ። ሩቅ አገር ሄደ፣ አረገ። በርቀት ያልሆነ በርቀት አረገ። ሩቅ አገር ሄደ። በስሙ ላመኑ የተለያየ ጸጋ ሰጣቸው። ወሀብ ከጸጋ ከለጓ ለሚያው እንዲል ከሐዋርያት ጀምሮ ከመቶ ቤተሰብ ጀምሮ ጸጋ ሰጣቸው። መክሊቱ ተመለሰ፣ ይተሳሰባቸው ነበር። ከሩቅ አገር ተመለሰ። ምንድን ነው? ወደ ሰማይ ያረገው እርሱ በግርማ መለኮት በክበበ ትስብእት ድጋሚ ለፍርድ ይመጣል ሲል ነው። ወአምላክን ያረምም። ቀድሞ በአርምሞ ነው የመጣው፣ በትህትና ነው የመጣው። አሁን ግን ሲመጣ ዝም አይልም። መዝሙር 49 በደብረ ዘይት የተነገረው ዝም አይልም። አሁን ሲመጣ ሁሩና ንዑ ይላል። በዚህ ምሳሌ መሰረት ደግሞ የሰሩትን እናንተ አባቴ ብሩካን ይላል። ያላተረፉትን ደግሞ ከእኔ ሂዱ ይላል። አሁን ዝም አይልም፣ ለፍርድ ነው። ሩቅ አገር ሄደው ግን መጣ ሲል ምጽአት አይቀርም፣ ህልፈተ ዓለም አይቀርም። ዳግመኛ መጥቶ ምን ሰርተሻል፣ ምን ሰርታል ማለቱ አይቀርም ሲል ነው። ባለመክሊት መሆኑ ደግሞ ወሀቤ ጸጋ መሆኑን ነው። ሰጪ እርሱ ነው። ባለጸግነት የባህሪ ገንዘቡ ነው፣ ከማንም ያልተሰጠው ነው። መክሊት ሊቃውንቱ የተናገሩትን አስታውሻችሁ ልለፍ፣ የንባብ ያህል ልፍጠን። ባለ 5 ሙሴ ነው፣ 5ቱን ብሔረ ኦሪት። ባለ 2 ጴጥሮስ ነው፣ 2 መልእክታት ጽፏል። ባለ 1 ይሁዳ ነው። በአስቆሮቱ ከሆነ መቅበሩን፣ በሐዋርያው ከሆነ ደግሞ 1 መልእክት መጽሐፉን ያሳያል። ባለ 5 ጳጳስ ነው። ቄስ፣ ዲያቆን፣ ጳጳስ ይሾማል፣ ያስተምራል፣ ያጠምቃል። 5 ነገሮች አሉት። ባለ 2 ቄስ ነው፣ ያስተምራል፣ ያጠምቃል። ባለ 1 ዲያቆን ነው፣ ይላላካል። በአግባቡ ከያዛት እስከ ጵጵስና ይደርስበታል። በአንዱም ደግሞ በትዕቢት ከቀበራት ደግሞ ይጎዳበታል ነው። ዲያቆን ላይ በረታ። እሺ፣ ክብሩን የሚያሳይ ነው። አንዲቷን ቢያተርፍባት ለታላቅ ማዕረግ ይበቃል። ጳጳስም ቄስም መነሻው ዲያቆን ነውና ዲያቆናቱን እግዚአብሔር ይጠብቅልን። ባለ 5 ብዙ ያስተማረ ነው። ብዙ ደቀ መዛሙርት ያተረፈ ነው። ባለ 2 እንደ ጴጥሮስ እንደ ጳውሎስ ነው። ራሱን መስሎ አስመስሎ ያወጣ ነው። ጴጥሮስ ቀሌምንጦስን፣ ጳውሎስ ጢሞቴዎስን። ባለ 1 የቀበረ ነው። እንደ አባ መልካ ክርስቶስ እጅግ የተማሩ ሆነው ትምህርታቸውን ለአንድም ደቀ መዝሙር ሳያስተላልፉ ሞቱ። በሞታቸው ጊዜ ከሰውነታቸው እንደ ነጭ ርግብ እየወጣ ታየ። በእውቀታቸው የነበረው በሕሊናቸው የነበረው ቃል እግዚአብሔር እንደ ርግብ እየወጣ ታየ። እሳቸው ጽልመት ለብሰው ታዩ ይላል። የተማሩትን ቀብረውታልና ለሌላ አላተረፉምና ነው። እንዲህ ብለው ሊቃውንቱ። ሌላ ባለ 5 አሚን፣ ፍስሐ፣ ትዕግስት፣ ተአምኖ ኃጣው ከዊነ ሰማዕት ይዞ የተገኘ ነው። ባለ 2 አሚንና ፍስሐ፣ ሃይማኖትና ምግባርን በሃይማኖቱ ደስተኛ የሆነን ነው። ባለ 1 አሚን ብቻ፣ ሃይማኖት ብቻ፣ ኦርቶዶክሳዊ ነኝ ብቻ ማለት ስራ የሌለው ሃይማኖተኛ ብቻ ነው። ሃይማኖተኛ ነኝ ይላል፣ ስራውን ቀብሯል ነው። ከእንዲህ ያለው ይጠብቀን። እንዲህ እያሉ ሊቃውንቱ ተርጎመውታል። የሊቃውንት አምላክ ይመስገን። ደግሞ ለዓመቱ ደርሰን ከእነሱ አንደበት ለመስማት እግዚአብሔር ያደርሰን። መክሊት በመጽሐፍ ቅዱስና በሌሎች ሊቃውንት ምን ተባለ?
ክቡራን ወዳጆቼ ስለ አገልግሎት ለመናገር የአገልጋዩን ክብር እየተናገርን ስለሆነ ይህ ቅዱስ ወንጌል በደንብ ተረድተነው እንድናልፍ ነው። አገልግሎት በመክሊት ነው፣ መክሊታችን እናውቀዋለን ልንባባል ስለሆነ ባለመክሊቶቹን ግን መጽሐፍ ቅዱስ ምን አለ? መክሊት ሐዋርያት ጸጋ ነው ብለው ተርጉሞታል። ምንድን ነው ጸጋ? ጸጋ ማለት ራሱ የእግዚአብሔር ፍጹም ስጦታ ማለት ነው። በገንዘብ የማይገኝ በዘመድ የማይገኝ የእግዚአብሔር ፍጹም ስጦታ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ላይ መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው ይላል። ስለዚህም አንዳንዶቹን አስተማሪዎች አንዳንዶቹን እረኞች አደረገ። መንፈስ አንድ ነው፣ እግዚአብሔር አንድ ነው። ለልጆቹ ለተከታዮቹ የሚሰጠው ጸጋ ግን ልዩ ልዩ ነው። በቢሊየን ብንቆጠር ቢሊየኑም እግዚአብሔር ጸጋውን ያድላል። በ80 ቀን ስትጠመቁ ቀባሜሮን የተቀባችሁት የእግዚአብሔር ጸጋ ማህተም ነው። ወንዶች በ40 ቀን ስንጠመቅ የቀባሜሮ አንዱ ዓላማ የመንፈስ ቅዱስ ጸጋ ማሳደሪያ ነው። የታተማችሁበትን ቅዱሱን መንፈስ እንዳታሳዝኑ ይላል ቅዱስ ጳውሎስ። የታተማችሁበትን በቀባሜሮን የታተማችሁበት ጸጋ የተለያየ ሰጥቷቸዋልና ሲል ነው። እንዲህ ይላል ሮሜ ምዕራፍ 12 ላይ ቅዱስ ጳውሎስ ቁጥር 6 እንደተሰጠን መጠን ልዩ ልዩ ጸጋ አለን። ልዩ ልዩ ምን አለን? ጸጋ አለን። እንደተሰጠን መጠን ለምሳሌ ለአንዱ ባለ 2 አይደል የሰጠው፣ ለአንዱ 5፣ ለአንዱስ የሚገርመው በሰጠው መጠን የጠየቃቸው። እነሱም ደግሞ እኔ ለምን 5 አበዛብኝ አላለም። ባለ 2ም ለምን አሳነስከኝ አላለም። የተሰጣቸውን ያተረፉት። እርሱም ደግሞ የጠየቃቸው በተሰጣቸው መሰረት ማትረፋቸውን ነው። እንደተሰጠን መጠን በመጠናችን ነው የሚሰጠን። እሱ በአቅማችን ነው የሚሰጠን። ምእመናን እንደ ቄስ ልሁን አይሉም። በተሰጣቸው መጠን ያላችሁት። አሁንም ጸጋችሁን ያብዛላችሁ። እንዲህ ነው እናት ቤተክርስቲያን ያሉ ምእመናን ይሁን። እንደኔ ያለው ምንም ድምፅ የሌለው ዘማሪ ልሁን አይልም። ከሆንኩም ጉባኤ ማበላሸት የለም። እንደተሰጠን መጠን ነው። ድምፅ አራዊት ሁሉ ዘማሪ ልሁን አይልም። እንደኔ ያለው እንደተሰጠን መጠን ነው። እንደ ቅድሞ ወንድሞቻችን ደግሞ በድምፃቸው ያገለግላሉ። ሊቃውንቱ ደግሞ ሊቅነትን ከድምፅ ጋር አዋህደው ያገለግላሉ። እንደ ዲያቆናቱ እንደ ሊቃውንቱ እንደተሰጠን መጠን ጸጋ አለን። እንደ መጠናችን የሰጠን። ሌላው ዮሐንስ ዘደማስቆ የሚባል ቅዱስ አባት መክሊት ምን እንደሆነ ሲተነትን መክሊት ሕዋሳት ናቸው። ለሰው ልጅ የሰጣቸው 5 ሕዋሳት የባለ 5 ምሳሌ ነው። 5 ሕዋሳት መክሊት ናቸው ይላል። ዓይን በጎ ነገር እንድናይበት፣ እጅ መልካም ነገር እንድንሰራበት፣ አፍንጫችን መዓዛ ክርስቶስ መዓዛ ቤተክርስቲያን እንዲያሸትበት፣ አንደበታችን መልካም እንዲናገርና ሥጋው ደግሞ እንዲቀበልበት፣ ሕዋሳቶቻችን እንድናተርፍባቸው የተሰጡ ናቸው ይላል ዮሐንስ ዘደማስቆ። ለመሆኑ ሕዋሳቶቻችን እየጾሙ ነው? አሁን ጾሙ የታወቀ ነው፣ እግዚአብሔር ይመስገን። ብዙ ቀናት አጋምሰናል። ግን አንደበት እንዴት ነው? ዓይን እንዴት ነው? ምነው አቀረቀራችሁ? እኔም ያው ነኝ ወገኖች። ሕዋሳት እንዲጾሙ ነው የተሰጠው። ዓይን ይጹም፣ እግር ይጹም፣ ጆሮ ክፉ ከመስማት ይጹም እያለ ሊቃውንቱ ሲዘምሩልን የከረሙት። እናም ዮሐንስ ዘደማስቆ መክሊት የተባለው ሕዋሳቶቻችን ናቸው። በጎ ነገር ሰርተን እንድናተርፍበት ነው። አሁን ይገርማችኋል። የቅበላ ዕለት የቅበላ ዋዜማ ሁላችንም ቤት እርግጠኛ ነኝ ድስቱ ጭልፋው ታጥቧል በደንብ። እኛ ቤት እንዲሁም በሙቋን የታጠበው ባይጃክስ። ለምን? ያ ቅባቱ ወደ ማግስቱ እንዳይሸጋገር እኛ ታጥበናል። ድስት ታጥቧል። ሰው ታጥቧል ወይ? አንዳንዴ የሚጾመው ጭልፋ ነው መሰለኝ። የታደለ ጭልፋና ድስት አሁን ከቅቤ ምናምን ተቆጥቧል አይደል? ሰው ግን ከሐሜት አልተቆጠበም፣ ከክፋት አልተቆጠበም፣ ከአድምኝነት አልተቆጠበም። እግር የት እየሄደ ነው? ዓይን ምን እያየ ነው? ሶሻል ሚዲያው እንዴት ነው? እውቀትና መረጃ ብቻ እያየን ነው በእውነት። ስለዚህ እንደ ዮሐንስ ዘደማስቆ አገላለጽ ሕዋሳት መክሊት ናቸው። ሕዋሳቱን የገዛ አተረፈ ማለት ነው። በሕዋሳቶቻችን ለማትረፍ ያብቃል። ሌላው መክሊት የተባለው ጤና ነው። ጤና ነው ይላል። ምክንያቱም መስገድ የሚቻለው ጤና ሲኖር ነው። በአግባቡ መጾም የሚቻለው ጤና ሲኖር ነው። በተሰጠ ጤና አትርፍበት ሲል ነው። ከጠቢቡ ሰሎሞን ንግግር ጋር ይያዛል። በጉብዝና ወራት
ፈጣሪን አስብ እንዳለ። ጉብዝና እኮ የጤና ወቅት ነው። የጭንቀት ቀን ደዌ ሳይመታ ስገድ፣ ጹምበት፣ በሌሊትም በቀንም ትጋበት ሲል ነው። ሌላው መክሊት ስልጣን ነው ይላል ዮሐንስ ዘደማስቆ። ስልጣን ነው በተሰጠ አባትነት ስልጣን ነው፣ እናትነት ስልጣን ነው። በቤታችን ቢያንስ ባለስልጣን ነን። እያተረፍክበት ነው ወይ? በቤት ባለቤትነት፣ በቤት አባወራነት። እንደዚሁም ሹማምንት መክሊት ስልጣን ነው። በስልጣናቸው ያተረፉ አሉ። በሀገራችን እንደነ ዘርዓ ያዕቆብ፣ እንደነ ገብረ መስቀል፣ እንደነ አብርሃ አጽብሃ፣ እንደነ ቅዱስ ላሊበላ በስልጣናቸው ያተረፉ ለኢትዮጵያ ለክርስትና የበጁ ብዙዎች አሉ። በስልጣናቸው ደግሞ ሀገር የቀበሩ አሉ። የታደለች እሌኒ የተቀበረ መስቀል አወጣች በስልጣኗ። ያልታደለ መሪ ደግሞ ሀገር ታሪክ ይቀብራል። አድዋን ያለ ምኒልክ ይላቸዋል። ዘርዓ ያዕቆብ ማነው ይላቸዋል። የኢትዮጵያን በጎ ታሪክ የሚቀብር አለ። በስልጣኑ ቀባሪ አለ። በስልጣኑ ያተረፈ እንዳለ ሁሉ። ሌላው ዮሐንስ አፈወርቅ፣ ቅዱስ ዮሐንስ አፈወርቅ ደግሞ መክሊትን ሲተረጉም መክሊት ትዳር ነው አለ። ወደዛ ይስበኛል። ዛሬ ግን የትዳር ትምህርት አይደለም። ትዳር መክሊት ነው። ሚስት ያገኘ በረከት አገኘ ይላል ምሳሌ 18። ይህን መነሻ አድርጎ ባልና ሚስት አንዱ ለአንዱ ለመጽደቃቸው ምክንያት ሆነው በትዳራቸው እንዲጸድቁ ነው። እንደ ዘካርያስ እንደ ኤልሳቤጥ ትዳራቸው ያጸደቃቸው ሉቃስ 1:6። ትዳራችን እያጸደቀን ነው ወይስ እያጉረመረምንበት ነው? በትዳራችን እየቆረብን ነው? እግዚአብሔርን እያስደሰትንበት ነው ወይስ ራሳችን ተማራሪ ሆነናል? ትዳር መክሊት ነው። በመክሊት አትርፋል ወይ? በሌላ ደግሞ ዮሐንስ አፈወርቅ ልጅ መክሊት ነው አለ። መዝሙር 126:6 መነሻ አድርጎ ልጅ መክሊት ነው። ባለትዳሮች የወለድን እየሰማችሁ ነው። ልጆቻችን መክሊት ናቸው። መክሊት የሚሰጠው እንዲያተርፉ ነው። ልጅ የማን ስጦታ ነው? የእግዚአብሔር ስጦታ ነው። አትርፉበት። ለሀገርም ይሆን ለቤተ ክርስቲያን ይሆን ያተረፋችሁ ብዙዎች አላችሁ። ዲያቆናትን፣ ሊቃውንትን፣ ቀሳውስትን ያተረፋችሁ ወላጆች አላችሁ። የሰንበት ትምህርት ቤት ልጆችን፣ የቤተ ክርስቲያን ቁርጥ ልጆችን፣ ቋሚ ልጆችን፣ ጠንካራ ልጆችን ያተረፋችሁ አላችሁ። አትርፋችኋል። እናንተ በእነሱ በመውለድ ይዳናል። አንደኛ ጢሞቴዎስ ምዕራፍ 5 ወልዶ የእግዚአብሔር ልጅ አድርጎ በማሳደግ ማትረፍ ነው፣ ለጽድቅ ያበቃል ሲል ነው። ይህን እዚህ ላይ እንቆይ። አገልጋይ ማን ነው? አገልጋይነት ምንድን ነው? አገልጋይ ማን ነው ለሚለው በሶስት ወገን እንየው። በቤተ ክርስቲያን ጾታ 3 ነው። ጉድ ፈላል ትሉ ነው አይደል? ነው። ምን ይመስላችኋል ግን? ጾታ ቤተ ክርስቲያን ጾታ ሲባል ወገን፣ ክፍል፣ ነገድ ለማለት ነው። እሺ በአንድ ምሳሌ ልንገራችሁ። የቤተ ክርስቲያን 3 መግቢያ በሮች አሉ። ያው ደምረት እንዳለ ሆነ በአንደኛው በር ማን ነው የሚገባው? ቀደማችሁ ማን? በምስራቅ ካህናት። አዎ እሺ። በሰሜኑ ወንዶች። በደቡቡ በር ገነት 3 በር ነበራት። በምስራቅ እግዚአብሔር ባረካቸው ነበር። በደቡቡ ሔዋን ትገለገላለች፣ በዚያኛው ደግሞ አዳም ይገለገላል። ኋላም ከገነት ሲወጡ በ3ቱም በሮች የሚንበለበል ሰይፍ የያዙ መላእክት ቆመዋል። ኋላ ደግሞ በቀራንዮ እሷን ከፍቶልናል። ክብር ምስጋና ይግባው። የዛ ምሳሌ ቤተ ክርስቲያን የካህናት አለ፣ የወንዶች አለ፣ ሴቶች። ስለዚህ በቤተ ክርስቲያን ጾታ ስንት ነው? ጾታ ሲባል ቶሎ ወንድና ሴት ብቻ ይሄ በዚህ ትምህርት መሰረት መላእክትን አሁን በጾታውም ይላል ወንድና ሴት ሆነው አይደለም፣ በየነገዳቸው ለማለት ነው። በየክፍላቸው ለማለት ነው። በየወር በራማ በየረር ነገዳቸው ክፍላቸው ለማለት ነው። በቤተ ክርስቲያንም ጾታ 3 ነው፣ ካህናት፣ ወንዶች፣ ሴቶች። ስለዚህ አገልጋይ ማን ነው ቢባል ካህናት፣ ወንዶች፣ ሴቶች። የእግዚአብሔር አገልጋዮች እነማን ናቸው? ካህናት፣ ቀጥሉ፣ ሴቶች። ይኸው ደግሞ ሴቶች ያገለግላሉ እንዴት ሉ ይሆናል እኮ እናንተ ግን አትሉም። እናንተ አትሉም። ግን አንዳንዶች አገልጋይ ማን ነው ሲባል የሚመስላቸው በቃ እነ ቄስ ፋሲል፣ ክቡር አባታችን መልአከ ብርሃን እዚህ ጋር የምናያቸው ሊቃውንት፣ ከዛ እንደ ዘማሪ ሊቀ ዲያቆን ቀዳሜ ጸጋ በገና የሚደረድሩ እንደዚህ በቃ የሚመስለን አይደል? ከዛ ደግሞ የምንወዳቸው የሰንበት ትምህርት ቤት ልጆች። እርግጠኛ ነኝ አገልጋይ ሲባል ቶሎ አይምሯችን ሊመጣው ዩኒፎርም የለበሱ ቆብ ያደረግን ካባ አዎ ነው። ግን እኛ ብቻ አይደለም። በዚህ ትምህርት በጣም ማስገንዘብ የምንፈልገው ይህን ነው። አገልጋይ ካህናት፣ ወንዶች፣ ሴቶች በክርስቶስ ክርስቲያን የተሰኙ በቅባ ሜሮን ማኅተመ መንፈስ ቅዱስ ያገኙ ሁሉ የእግዚአብሔር አገልጋይ ናቸው። ትስማማላችሁ? ባትስማሙስ ምን ታመጣላችሁ?
እንዲሁ እኮ ነው የምጠይቃቸው። እያንዳንዱን ለመተንተን ጊዜ አይበቃም። ሀሳብ ነው የምገልጽላቸው መናል የምትረዱ ስለሆነ ይሄው ነው። ለምሳሌ አንዳንድ አሻሚ የሚሆንባቸው አሁን የካህናት ልክ ነው። ዘሌዋውያን ጀምሮ ምዕራፍ 5 ሌዋውያን፣ ካህናት፣ መሳፍንት፣ ነቢያት አገልግሎት። በዮሐንስ ወንጌል ምዕራፍ 10 እረኞች፣ ኖላውያን እረኞች አገልጋዮች ናቸው። በምድር የፈታችሁ በሰማይ የተፈታ ነው ካህናት። ማቴዎስ 18 ቁጥር 18 ይቅር ያላችሁት ሁሉ ይቀርለታል። ይሄው ነው። ሂዱና አስተምሩ አጥምቁ ካህናት ማቴዎስ 28 ቁጥር 19። እሺ ወንዶች ካህናት የካህናት ልብስ አላቸው፣ የአገልግሎት ድርሻ አላቸው። ልዩ የሚያደርገው በስልጣነ ክህነት ነው። ለመሆኑ ሶስቱ ዋና ዋና የክህነት ማዕረጋት ምን ምን ናቸው? ጵጵስና፣ ቅስና፣ ድቁና። የዚህ ጉባኤ እኮ ፍሬ ድንቅ ነው። ታችን ቃልት ያሰማልን። ከታችን ጀምር። ሶስቱ በአንብሮተ እድ የሚሾሙ የድቁና የማዕረግ አይነቶች፣ አንደኛው ድቁና፣ ዲያቆን በድንግልና የኖረ የተማረ ራሱን የገዛ ይሾማል። አንደኛ ጢሞቴዎስ ምዕራፍ 3፣ ቲቶ ምዕራፍ 1። ያገባም ጥንት ያገባም አንዲት ድንግል ያገባም ድቁና ይሾማል። አሁንም በአህታ ቤተክርስቲያናት በ25 ዓመታቸው ነው የሚሾሙት። ዲያቆን ጳጳስ በአንብሮተ እድ ይሾመዋል። ቄስ ይራዳል፣ ያገለግላል፣ ተንሱ ጸልዩ ይላል፣ ያስተምራል፣ ያስተባብራል። ሁለተኛው ቄስ ነው። ያገባው በሕጋዊ ስርዓት ያገባው በንፋትና እፍ አለበት ማለት ነው። ጳጳሳት እፍ ብለውና በአንብሮተ እድ ይሾሙናል። ማሰር፣ መፍታት፣ መቀደስ፣ ማቁረብ፣ ማጥመቅ ስልጣን ይሰጠናል ማለት ነው። ታቦት መዳሰስ የመሳሰለው ሙሉ ስልጣን። ሶስተኛው ኤጲስቆጶስ ወይም ጳጳሳት ናቸው። ጳጳሳት እስከ 4ኛው መቶ ክፍለ ዘመን ያገባን ጳጳስ ነበር። ከ4ኛው መቶ ክፍለ ዘመን በኋላ ግን ሙሉ ጊዜያቸውን ለቤተ ክርስቲያን ሰጥተው እንዲያገለግሉ በሚል ደናግላን ብቻ ከመነኮሳት ተመርጠው ጳጳስ ይሆናል። ጳጳስ የሀገረ ስብከት መሪ ነው። ጳጳስ ቤተ ክርስቲያን ያከብራል፣ ታቦት ያከብራል፣ ይባርካል ለማለት ነው። ቄስ ዲያቆን ይሾማል። ባለ 5 ናቸው። ቅድም እንዳልነው በ5 ማዕረግ ስጦታቸውም ከፍ ያለ ነው፣ ተጠያቂነቱም እንዳለ ሆነ። ስለዚህ እንደዚያ ነው። እናም ከዲያቆን እስከ ጳጳስ አገልጋዮች ናቸው። እናንተን ጳጳሳት አድርጎ ለሾመባት የሐዋርያት ሥራ 20:28። ሁለተኛው ወንዶች ምዕመናን ናቸው። አገልጋይ ማን ነው? ወንዶች ምዕመናን በተሰጣቸው ጸጋ እግዚአብሔርን ያገለግላሉ። ምን ያገልግሉ? በኋላ ላይ ነው መጨረሻ ላይ ወንዶች ምዕመናን። ለምሳሌ አንድ ነገር ላንሳላቸው። በኦሪት ዘኍልቍ ምዕራፍ 11 ላይ እግዚአብሔር እንዲህ አለ፣ የሕዝቡን ሸክም እንዲሸከሙ አንተን የሚያግዙ 70 ወንዶች ሽማግሌዎች ምረጥልኝ አለ እግዚአብሔር። 70 ኦሪት ዘኍልቍ ምዕራፍ 11 ላይ ተናጋሪ ማን ነው? እግዚአብሔር። የሚያዘጋጅ ማን ነው? ሙሴ። የተጠሩ ስንት ናቸው? 70። ኮሚቴ የተጀመረው ያኔ ነው። አሁን ሰበካ ጉባኤ ኮሚቴ ምን መነሻ ያለው ይሄ እኮ ስትራክቸር እኮ ነው። በቃ የስራ መዋቅር ነው። ደግሞ ሙሴም ከኢትዮጵያዊ ተምሮ ነው የማኔጅመንታዊ እቅድ ያወጣው። ብዙ እዛው ስላለመግባት እንጂ 70ዎቹን አዘጋጀና የስራ ድርሻ ሰጣቸው። በፈረንጅ ምን ይባላል? ጆብ ዲስክሪፕሽን ይባላል አይደል? የስራ ድርሻ 70ዎቹ። አሁን የፈለኩት ተናጋሪው እግዚአብሔር ነው። 70 ወንዶች ሽማግሌዎች ምረጥልኝ። ስለዚህ ሌዋውያን አላለም፣ እዚህ ጋር ቀሳውስት አላለም፣ ገና ነው። የአሮን ዘመዶች የቤተ መቅደስ ሰዎች ብቻ አላለም። እግዚአብሔር በሙሴ በኩል 70 ሰዎች እንዲመረጡ አደረገ። ከዛ በዚህ አልተወም። ለአንተ የሰጠውን ጸጋ ለእነሱም እሰጣለሁ ብሎ 70ዎቹን ሰዎች እግዚአብሔር ባረከ። አያችሁ፣ ለወንዶች ምዕመናን የአገልግሎት አይነት መነሻ ናቸው እነዚህ 70ዎቹ። ምን ይሰሩ ነበር? ሙሴን ያግዙታል፣ ህዝቡን ያግዛሉ፣ ይመክራሉ፣ ያስተባብራሉ፣ ያደራጃሉ፣ አይዟችሁ በርቱ ይላሉ በየጉዞ ላይ። በሙሴ በኩል ይመጣውን የእግዚአብሔርን ትእዛዝ ያስፈጽማሉ። አስፈጻሚ ናቸው። እንደ ሰበካ ጉባኤ፣ እንደ ልማት ኮሚቴ። ይህን ህንፃ የሰራው ቀሳውስቱ ብቻቸውን ነው እንዴ? እርግጠኛ ነኝ ኢንጂነሩ በሙያው፣ ሴቶችን በሙያቸው፣ ወንዶች ምዕመናንን በተለያየ ሙያቸው፣ ካህናት ደግሞ በጸሎት በሀሳብ በምክር። ይሄው ነው። ስለዚህ ሴቶች ጋር እንምጣ። ካህናት፣ ወንዶች፣ ሴቶች። የማርቆስ ወንጌል ምዕራፍ 15 ቁጥር 40 ላይ ሴቶችም ያገለግሉ ነበር ይላል። አያችሁ፣ ምን ይሉ ነበር? ያገለግሉ ነበር። ብዙ ጥቅስ አለ እኮ ነው። ቆጠብ አድርጌ ነው እንዳያልቅብኝ።
ሴቶችም ያገለግሉ ነበር አለ። ከ120 ቤተሰብ 36ቱ ምንድን ናቸው? ቅዱሳት አንስት። የሐዋርያት ሥራ ምዕራፍ 1 የሐዋርያት ሥራ ምዕራፍ 2 ይኸው። አይ ሴቶች እኮ ያገለግሉ ምንም ድርሻ የላቸውም ቢባል ኖሮ 36ቱ ለምን ተመረጡ? ይልቅስ ቀድማ መቃብሩ ላይ ትንሣኤውን ያየች ማን ነች? ከሴቶች ወገን መግደላዊት ማርያም። ሴቶችም ያገለግሉ ነበር። አይ በአዲስ ኪዳን ነው ይሄ እንዳይባል ደግሞ አንድ ነገር ላስታውሳችሁ። ከበሮ የምትወዱ እህቶች ከበሮ የመታችሁ ማን ነች? ይልቅስ የሙሴ ተራ አልተቻላችሁ እንቀየር እንዴ? ኦሪት ዘጸአት ምዕራፍ 15 ላይ ስቧ ዘተሰባ አሁን ስቅለት በሰላም ያደርሰን ከመላ በኋላ ሊቃውንቱ አቡን መርተው የሚዘምሩት ምስጉን ነው የተመሰገነ ያለ ማለት እግዚአብሔር ሰላም ያደርሰን። ናፍቆናል አይደል? በዓሉ ምስጢሩ ደስ ይላል። ስርዓቱን ይናፈቃል። ስጋው ይሆን እንዴ? አይሱ ይቆይ ይደርሳል። ግን ይሄ ሕማማቱ የስቅለት ስርዓት ደስ ይላል። በሰላም ያደርሰን እና የፈለግኩት ስቧ ዘተሰባ እየተባለ ከበሮ የመታችው የሙሴ ማርያም ነች። ያውም ኦሪት ነው እኮ። እንዴት ሴት ከበሮ ትመታለች? እንዴት ሴት ታገለግላለች ቢባል ኖሮ እዛው አትቀሰፍም እንዴ? በሙሴ ላይ ስታጉረመርም እኮ በለምጽ ተመታ ነበር። ያኔ ምሕረት የለም፣ ዘመነ ኩነኔ ነው። አገልግሎት በጾታ ብቻ የተገደበ ቢሆን ኖሮ ከበሮ መታ ባልዘመረች ነበር። ስለዚህ በተለያየ ጸጋ ሴቶችም ያገለግላሉ። ሴቶች ካህሉን አይሉም። የኦርቶዶክስ እናቶች እህቶች ሴቶች ዲያቆሉን አይሉም ብለው አያውቁም። አይሉምም ቢሉም የሚፈቅድላቸው የለም። አይሉምም ግን ይዘምራሉ፣ ከበሮ ይመታሉ፣ ያስተባብራሉ፣ ድሃ ይረዳሉ። አሁን የፈለኩት ካህናት ድርሻ አላቸው አለ፣ ወንዶች ድርሻ አላቸው። ሴቶች ግን አገልጋይ ሁሉም ነው ለማለት ነው። ስለዚህ አገልጋይ ማን ነው? ሁሉም በሉ እንጂ። የሚቀርለት የለም። ያለበለዚያ ደሞዝ አትፈልጉም ማለት ነው። አገልጋይ አይደለም አልሆንም ያለ ሰው እኮ ስራ አልፈልግም ያለ ሰው፣ ያልሰራ ደግሞ ደሞዝ የለውም። እግዚአብሔር አምላካችን ባደረገው ጥሪ ውስጥ ሁሉ ወንድ ሴት አላለም። ድርሻ ግን አለ። ግብረ ክህነት አለ፣ የምእመናን ድርሻ አለ፣ የአንስት ድርሻ አለ። እንደ ምእመናን በጋራ የሚፈጽሙት አለ፣ በሴትነት ይፈጸማል። በወንድነት ደግሞ በተለይ የሚፈጸም ደግሞ አለ፣ እንደየአለባበሱ እንደየስርዓቱ ሁኔታ። እናም ካህን ወንዶች ሴቶች አገልጋይ ናቸው። ሴቶችም ያገለግሉ ነበር። በብሉይ ኪዳን በአዲስ ኪዳን ብዙ ተጽፏል። ለምሳሌ ሉቃስ 1 ላይ ዘመኗን ሁሉ በእግዚአብሔር ቤት ታገለግል የነበረች ሐና የምትባል ነቢይት ነበረች። በብሉይ ኪዳን መሳፍንት 4 ላይ ዲቦራ የተባለች ነቢይት በእሷ በኩል እነ ባርቅን የመሳሰለውን እነ ሲሳራን ድል እንድታደርግ እና እንድትናገር እግዚአብሔር የመረጣት ነበረች። የሳሙኤል እናት ሐና እንደ አገልጋይ ነች፣ ከቤተ መቅደስ አትለይም። ልጇንም ለእግዚአብሔር ቤት የሰጠች ነች። ብዙ ሴት አገልጋዮች አሉ ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። እናም ይሄ እንዳለ ሆኖ ግን አገልጋይነት ምንድን ነው የሚለውን እያጣመርን እኔ አገልጋይ ማን ነው ያልን ነው። ለመሆኑ አገልጋይነት ምንድን ነው? አሁን ምእመናን ስለ አገልግሎት ሲነሳ ስለ ሁላችንም የተነሳ ነው ማለት ነው። አንድ ምሳሌ ነግራችሁ ለፍ ቅዳሴ፣ ትልቁ ጸሎታችን ቅዳሴ የቄስ ብቻ ነው? እሺ የዲያቆን ብቻ ነው? እሺ ተውት፣ የዲያቆንና የቄስ ነው። ተቃዋሚ በዛ አይደለም። ዲያቆኑ ተንሱ ለጸሎት ሲል ተሰጦ የሚቀበለው ማን ነው? ይበል ሕዝብ ይላል አይደል? ምን ትላላችሁ? ይሄ ጉዳይ የእኛ ብቻ ቢሆን ኖሮ ለእናንተ እድል አንሰጥም ነበር። ይበል ሕዝብ አይባልም ነበር። እኛው ብለናት እኛውን ጨርሳት ነበር። ግን በመንፈስ ቅዱስ የምትመራ ቤተክርስቲያን ቅዳሴ የሚያክል ታላቅ ምስጢራዊ ተልእኮ ላይ የሁሉም ተሳትፎ ነው። የሁሉም የዲያቆኑ ድርሻ አለ፣ የምእመናን ድርሻ አለ፣ መልሶ የቄሱ ድርሻ አለ፣ የምእመናን ድርሻ አለ። በመቆሚያችንም ደረጃ በተሰጦም ደረጃ በቃ አሐዱ አብ ካላልን አይሉም ምእመናን፣ ዲያቆናትም አይሉም፣ ቄሱ ይላል። በአማን አብ ቅዱስ ደግሞ ሁላችን እንላለን። አስቀዳሹም ምእመኑም ሁሉም ይላል ማለት ነው። ገብታችኋል አይደል? ስለዚህ ቅዳሴ የሚያክል ታላቅ ተልእኮ የሁሉም ነው። ስለዚህ ቤተ ክርስቲያን የሁሉም ናት። አገልግሎት የማን ነው? አልተግባብቶም። አገልግሎት የማን ነው? የሁሉም ነው። በቃ ድርሻ ይለያያል፣ ሁኔታው ይለያያል። አሁን እንደተሰጠው እግዚኦ ስላለነ በቃ የእናንተ ነው። ሰላም ለኩልክሙ ደግሞ የዕለቱ ቀዳሽ ቄስ ነው። ንጉሥ እንኳን ቢኖር እነ ምኒልክ እና አፄ ኃይለ ሥላሴ በነበሩበት ዘመን አይ ሰላም ለኩልክሙ ለእኛ ስጡን፣ ንስግድ ለእኛ ስጡን ብለው ያቆም አይሉም። እነዚህ ቆራቢ ነገሥታት ደጋጎቹ እኔ ንጉሥ ነኝና መቅደስ አስገቡኝ አላሉም። በነገራችን ላይ አንኮበር መድኃኔዓለም
እቴጌ ጣይቱና ሚኒሊክ በቁርባን የተጋቡት ታውቃላችሁ? በቁርባን የተጋቡት ቆራቢ መሪ ነበራት ኢትዮጵያ እና እነሱ ሲቆርቡ ቄስ ነው ቀድስ ያቆረባቸው እና ኃይለሥላሴ ከእቴጌ መነን ኢየሩሳሌም እየሄዱ እዚሁ እስጢፋኖስ፣ ጊዮርጊስ ይቆርቡ ነበር። እናም የፈለጉት ቀሳውስት ናቸው የቀደሱ ነው ያቆርባቸው። መቅደስ ካልገባን ብሎ አያውቁም። እኛ እኮ ነን ያሰራን ዘውዲቱ በአታን እኮ የሰራሁት እኔ ነኝ እንዲሁ ጠጋ አድርጉኝ ወደ መቅደስ ብሎ አያውቁም። እዛው የሴቶች ቦታ ጋር ነው ወንበራቸው። እየተረዳችሁ ነው? ንግስታት እንኳን ንጉሶች እንኳን በሀገራችን ክብራቸውን ጠብቀው እምነ መንግስት ያቢ ክህነት ነው። ከንግስና በላይ ማን ይበልጣል? ክህነት ይበልጣል። ክህነት ታላቅ ነው። ምእመናንም እንደ ካህኑም ብላችሁ አታውቁም። እግዚአብሔር ይባርካችሁ ብላችሁ አታውቁም። ካህንም ደግሞ በደረጃው በተሰየመበት ቦታ ላይ እንደ ካህን ነው። እንደ ሰው ነን። በተሰየምንበት ቦታ ደግሞ እንደ ካህን ነው የምናገለግለው ማለት ማሰር፣ መፍታት፣ ማጥመቅ፣ መቀደስ፣ ማቁረብ የመሳሰለ እናም አገልጋይ ይህን ያልካልን አገልጋይነት ምንድን ነው? እሺ አንደኛው ጥሪ ነው። አገልጋይነት ጥሪ ነው። የማን ጥሪ? እንድናገለግል የጠራን እግዚአብሔር ነው። ባለመክሊቱ ጋር ልውሰዳችሁ። ጠርቶ አዘጋጅቶን የሰጣቸው በ40 በ80 ቀን በወላጆቻችን በኩል ወደ እናት ቤተክርስቲያን የጠራን መድኃኔዓለም ክርስቶስ ነው። ሊያድነን የጠራን እግዚአብሔር ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 አገልጋይነት ጥሪ ነው። ስብሰባ በጥሪ ነው። ፓርቲ በጥሪ ነው። የተለያየ ግብዣ በጥሪ ነው። አገልጋዮቹ እንድንሆን የጋበዘን ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነው። ማቴዎስ 4 ቁጥር 10 ጀምሮ የወደዳቸውን ጠራቸው ይላል። ስለወደደን ነው በቤቱ እንድንኖር የጠራን። እግዚኦ ተሳለነ ለማለት የበቃችሁት ፈቅዶላችሁ ነው፣ ጠርቷችሁ ነው። በእናት ቤተክርስቲያን በዝማሬው በቅዳሴው በጠበሉ እንድትፈወሱ የሰበሰበን እግዚአብሔር ጠርቶን ነው። የወደዳቸውን ጠራቸው። ሁለተኛው አገልጋይነት መመረጥ ነው። መመረጥ በሉ እስቲ። ጥሪና መመረጥ ደግሞ ትንሽ ይለያያል። መጠራት ለሁሉም ነው። መመረጥ ደግሞ ራሱን ለሰጠ ነው፣ ራሱን ላዘጋጀ ነው። አዎ አስቀድሶ አሜን ሲባል በሰላም ሲባል መሄድ ጥሪ ሊሆን ይችላል። ድጋሚ መጥቶ መማር፣ መዘመር፣ ሰበካ ጉባኤ መሆን፣ ሰንበት ተማሪ መሆን ደግሞ መመረጥ። እርግጥ ነው ምናምን ተጨማሪ ኃላፊነት አለብን ማለት ነው። እንዲህ ይላል ዮሐንስ 15 ቁጥር 19 እኔ ከዓለም መረጥኳችሁ እንጂ እናንተ አይደላችሁም። እኔ ምን አልኳችሁ? መረጥኳችሁ። እህቶች፣ ወንድሞች፣ አባቶች፣ እናቶች እኛ መርጠነው አይደለም። እኛ ማንን በቸርነቱ በቤቱ እንድንመላለስ የመረጠን እግዚአብሔር ክብር ምስጋና ይግባው። መርጦን ነው። ጽደቁ ሊለን ጻድቃን ሆነን እኮ አይደለም፣ ሊያጸድቀን ጠራን። ቅድም የጠቀስኩት በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ሊያድነን ያለ የጠራን ሊያድነን ነው። በዚህ ሰዓት እንድንገኝ እንድንማር የጠራን ሊያድነን ነው፣ ሊያጸድቀን ነው። ወደ መንግሥቴ ግቡ ሊለን ነው። በፍቅሩ ነው የጠራን፣ በቸርነቱ ነው የጠራን። ሌላው ሶስተኛው አገልጋይነት አደራ ነው። ምእመናን አገልጋይ የሆነው አደራ አለብን። በቤተ ክርስቲያን ተገኝቶ ማስቀደስ አደራ አለባችሁ። ሰበካ ጉባኤ መክፈል አደራ አለባችሁ። አስራት ማውጣት አደራ አለባችሁ። በዚህ ሁሉ ልማት አደራችሁን እየተወጣችሁ ቤተ ክርስቲያኑን ጽርሐ አርያም አስመስላችሁታል። እግዚአብሔር እጃችሁን ይባርክ። የአንድ ክቡር አባታችን የካህናቱ ብቻ ሩጫ ቢሆን ይህ ሁሉ ውጤት አይመጣም። አደራችሁን እየተወጣችሁ ነው። በእውነት የድንግል ማርያም ልጆች፣ ድንግል ማርያም ቤታችሁን ትሙላል። አገልጋይነት አደራ ነው። እንዲህ ይላል ቆላስይስ ምዕራፍ 4 ቁጥር 17 ለሁሉም የተነገረ ነው። ከጌታ የተቀበልከውን አደራ እንድትፈጽም። ከጌታ የተቀበልከውን ምን አደራ? ለሁሉም ነው። በቆላስይስ ክርስቲያኖች ሁሉ ክርስቲያን ለተባሉ ሁሉ የተነገረ ከጌታ የተቀበልከውን አደራ። እንደየአቅማችን የተሰጠን አደራ አለ። በእግዚአብሔር ቤት ውስጥ ድርሻ አለን፣ ሱታፌ አለን። ሁላችን ለደሞዝ ነው የመጣ ነው፣ ለሰማያዊ ደሞዝ ማለት ነው፣ የእግዚአብሔር መንግሥት ለመውረስ ማለት ነው። መክሊታችንን በአደራ አትርፈን ሳንቀብር በኋላ ላይ ሲመጣ ደሞዙ መንግሥተ ሰማያት ለመውረስ ነው። ሌላ ምን ዓላማ አለ? ለመጽደቅ ነው የተሰባሰብ ነው። የቤተ ክርስቲያን የመታነጽ፣ የካህናት መብዛት፣ የአገልግሎት መስፋት ለመጽደቅ ነው። ሌላ ምን ዓላማ አለ? ሌላ ሁሉ እኮ ድጋፍ ሰጪ ነው። አዳራሽ ብንሰራ፣ የተለያየ ነገር ብንሰጥ ድጋፍ ሰጪ ነው። በዚያም ሰርተን እንድንጸድቅበት ነው። የክርስትና ግቡ መጽደቅ ነው። እግዚአብሔር ፈቃዱ እንድትድኑ ነው። አንደኛ ተሰሎንቄ ምዕራፍ 4
እንድትቀደሱ ነው። ብናገባ ለጽድቅ ነው። ብንመንን ለጽድቅ ነው። ብንኖር ለጽድቅ ነው። ብንሞትም ብንኖርም የክርስቶስ ነን እንዳለው ቅዱስ ጳውሎስ። በቃ ስለዚህም ወገኖቼ አደራችን ሰርተን እንድናተርፍ መክሊት አትርፈን እንድንጸድቅ ነው። አደራ ግን አለብን። እንዲህ ይላል ቅዱስ ጳውሎስ በራሱ መስሎ ሲናገር አደራ እንደተሰጠኝ ከሀገር ሀገር ሲዞር እኮ የነበረውን ዑደት የቆሮንቶስ ክርስቲያኖች እኛ ጋስ መቼ ነው ድጋሚ የምትመጣው እንዲህ እያሉ ይናፍቁት ነበር። እናም አንድ ጊዜ ሮም ነኝ፣ አንድ ጊዜ ኤፌሶን ነኝ ይላቸው ነበር። ስለዚህ የዚህ ሁሉ ዑደት የዚህ ሁሉ ድካሙ ለምን እንደሆነ ሲናገር አደራ እንዳለብኝ አንደኛ ቆሮንቶስ 9:17 አደራ ሊቃውንቱ በሌሊት ተነስተው ሰዓታት እንዲሁ ሊቃውንቱ ደግሞ እንዲሁ ከረፋዱ ሊነጋጋ ሲል ተነስተው እንደዚሁ ሰባተ ነግ ጾመ ድጓ ቀን ደግሞ እናንተ ሲረፋፍድ ለኪዳን ኋላ ከሰዓት ደግሞ ለቅዳሴ አደራ አገልጋዩም ተገልጋዩም አደራ አለበትና ለሀገር ለመጸለይ ለትውልዱ ለመጸለይ ለራሴ ለመጸለይ አደራ። ሌላው ሁሉ ተኝቶ ያድራል። እናንተ እንደ ኒቆዲሞስ በሌሊት ካህናቱ በሌሊት የሚገርመው በዚህ ዓለም ላይ የሌሊት መንፈሳዊ አገልግሎት ያላት ብቸኛ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ነች። ደስ አይላችሁ? እንኳን ሌሊት ጠዋት ላይም ቡናውን ጠጥቶ ነው ለቅዳሴ ይመጣው። ምናምን ነኝ የሚለው እግዚአብሔር ልቦና ይስጣቸው። እንዴት ያሉ ቤተ መቅደስ ሰርተዋል፣ ግን ሻይ ጠጥተው ነው መቅደስ የሚገቡት። የእኛዎቹ አሁን ሌሊት 6 ሰዓት ሲቆሙ ሻይ የለ፣ ጁስ የለ፣ ውሃ መጎንጨት የለ። አይገርማችሁ? የሚገርም እኮ ነው። በማን ጥበብ ነው? በእግዚአብሔር ረድኤት ነው። መሐሌቱ ከዋዜማ ጀምሮ ሲቆሙ እኮ ለክብረ በዓል 24 ሰዓት እኮ ይሞላል። አንዳንዴ እህል ሳይቀምሱ በዛ በውጭው 30 ደቂቃ ተናገርክ ብለው ብርጭቆ ሙሉ ውሃ ይሰጡታል። ጎንጨት ይላል። እዚህ ውሃ ቀብሉኝ የለ፣ እኛም ማንል እናንተ ማታቀብሉ እንዲሁ በቃ። ግን የሚገርመው አጥንት ይለመልማል። ጤናማ ነን በባዶ ወደ አገልግለው ጤነኛ ናቸው። የሚገርም እኮ ነው። ያለ ሻይ ያለ ቡና ሰዓታት ቆሙ ጤናማ ናቸው። ይኸው ስንት ቀን ሰዓታት ቆመው ሊቃውንቱ። ግን ይኸው ገጻቸው የአንድ ቆሎ ተማሪ ገጽ እንጃ የ9 መናፍቅ ግንባር ይቀባል። እንቁላልና ምናምን እየበላ አመዳም ብቻ ነው ያለው። ይቅር በሉኝ። ቆሎ እየቆረጠመ ጾመ ድጓ እየጮኸ ወዙን ይውት እስቲ ተማሪውን። በቃ ቅባት ያጣ ወደ ቆሎ ተማሪ ይጠጋል። ግንባሩ ብቻ ለሌላ ይተርፋል። ብቻ ምላችሁ ገብቷቸዋል አይደል? እግዚአብሔር ወዝ ሰጥቷቸው አቅም ሰጥቷቸው ትላንትም ንኢ ብለው ዛሬም ንኢ ብለው በቃ ይዘልቁታል። ብርታት እግዚአብሔር ካልባረከ ሁሉ ከንቱ ነው። እናም ወገኖቼ የተዋሕዶ ልጆች ያደረገን አምላክ የተመሰገነ ይሁን። አደራ ነው ለማለት ነው። አደራ ስለተሰጣቸው ነው። ንስሐ ልጆቻቸውን ጠበል ረጭተው ባርከው በሐዘን ጊዜ ተሯሩጠው በደስታችሁ ጊዜ ተሯሩጠው የካህናቱን ድካሚው እናንተም ደግሞ አባቶቻችሁን ደግፋችሁ እንዴት ነው አባቴ ብላችሁ አደራ ነው። በእያንዳንዱ ጉዳይ አደራ አለብኝ። ሌላው አገልግሎት ምንድን ነው? ምስክርነት ነው። ምስክርነት ነው። ጥሪ ነው። መመረጥ ነው። አደራ ነው። ምስክርነት ነው። ምስክርነት በእያንዳንዳቸው አገልግሎት እየመሰከራችሁ ነው። አሁን እናቶች እህቶች እንዲህ ነጠላችሁን አምሮባችሁ ከቤተ ክርስቲያን ስትወጡ ከየት እንደመጣችሁ ነው የምትመሰክሩት። በቃ ከቤተ ክርስቲያን የሚወላገደውም ሆነ ከተለያየ ቦታ እናንተ እዚህ ገብታችሁ ስትማሩ እርግጠኛ ነኝ ከካፌ ከወንበሩ ንቅንቅ ያላለ ምስኪን እዛ አለ። ወንበር የሚያወቅ አትወጣም እንደሚባል 10 የሚገላምጡት እናንተ ተምራችሁ እስክትወጡ ያልታደለ ወንበር ያሞቃል። እናንተ ደግሞ ነፍሳችሁን እያሞቃችሁ ነው። ከዚህ ስትወጡ እኮ እየመሰከራችሁ ነው። አባቶችም ወንድሞችም እንደዛው ግቢያችሁ ቤታችሁ አሁን እሱ ቤተ ክርስቲያን ነው እከሌት ሄደ ቤተ ክርስቲያን ነው። አሁን በኋላ ሰው ሲደውልላችሁ ምን ነው ስልክ አታነሳም? የት ነበርኩ እንዴ? የት ናችሁ? መሰከራችሁ። ይኸው ሳትወዱ በግድ እየመሰከራችሁ አትዋሹማ። አሁን የኔ ብዙ ስልክ ጥሪ አለ፣ ግን ከልክ አያልፍም ብላችሁ ዝግትግት አድርጋችሁ ቁጭ ብላችሁ የለ ልክ ስትወጡ ይቅርታ ወንድሜ ማርያም ነበርኩ ጉባኤ ነበረኝ ምን እያላችሁ ነው? በተዘዋዋሪ እየመሰከራችሁ ነው። አገልጋይነት ምስክርነት ነው። ከዚህ በላይ ምስክርነት አለ? ቤተክርስቲያን ነበርኩ፣ ቤተክርስቲያን ሄዳለሁ፣ አስራት አወጣለሁ፣ የድሆች ተሳትፎ አለብኝ፣ ሰንበት ትምህርት ቤት አገልግሎት አለብኝ፣ ሰርክ ጉባኤ አለብኝ፣ የቤተክርስቲያን ጥሪ አለብኝ፣ ጉባኤ አለብኝ። እንዲህ ይላል ማቴዎስ 10 ቁጥር 32 በሰው ፊት ላይ መሰክርልኝ ሁሉ በሰማይ ባለ አባቴ እመሰክርለታለሁ። ይኸው ምስክርነት ነው። ስለዚህ ምስክርነት የቄስ ብቻ አይደለም፣ ምስክርነት የዲያቆን ብቻ አይደለም። እንዲሁም ምስክርነት በመላ ዓለም ነው፣ በሁሉም ቦታ ነው።
በአሕዛብ መካከል ኑሯችሁ ምስክር ይሁን፣ መልካም ይሁን። አንደኛ ጴጥሮስ ምዕራፍ 2 ላይ አሁን በአውደ ምሕረት የምንናገር ብቻ አይደለንም መስካሪዎች እናንተ ናችሁ። ኑሯችሁ፣ ሕይወታችሁ፣ ደግነታችሁ፣ መልካም ስራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ ስራችሁ በሰው ሁሉ ፊት ይብራ። ማቴዎስ 5 ላይ ስራችሁ ማሳረቅ፣ ደግነት፣ መመጽወት፣ ሰላማዊ መሆን፣ ከክርስቲያን የሚጠበቀውን ማድረጋችሁ፣ ቤተክርስቲያን ጠዋት ማታ መመለሳችሁ እየመሰከራችሁ ነው። ከዚህ በላይ ምስክርነት የለም። እኛ የሰበክነው እኛ የምንለብሰው ብቻ አይደለንም። እያንዳንዱ ኑሯችሁ ምስክርነት ነው። ሐቅን፣ እውነትን ለማተቤ ነው አልዋሽም እያላችሁ የምትናገሩት ነገር ሁሉ ምስክርነት ነው። እግዚአብሔር ደግሞ ይቆጥራል። በሰው ፊት ለመሰከረልኝ በሰማይ ባለው አባቴ ፊት እመሰክርለታለሁ። ስለዚህ አገልግሎቴ ነው። ጥሪ፣ መመረጥ፣ አደራ ምስክርነት ነው። አይነቶቹን ተናግሬ ወደ ማጠቃለያ እንሂድ። የአገልግሎት አይነቶች አንደኛው ማስተማር ነው። የአገልግሎት አይነት ማስተማር በብዙ አንደኛው በቃል የሚያስተምሩ አሉ፣ ሁለት በጽሁፍ የሚያስተምሩ አሉ፣ ሶስትና ዋናው በተግባር የሚያስተምሩ አሉ። ማቴዎስ 28 ቁጥር 19 የአገልግሎት አይነት ምንድን ነው? የእኔ መክሊት ምንድን ነው ለምትሉ አንዱ መክሊት ማስተማር ነው። ለማያውቁት ማሳወቅ ማስተማር ነው። አውደ ምሕረት ላይ ጥቅስ ጠቅሶ ምስጢር አብራርቶ ማስተማር የሰባኪያን ነው። ሴቶች በአደባባይ አያስተምሩም፣ በቤታቸው ግን ያስተምራሉ፣ ለቤተሰባቸው ግን ያስተምራሉ። ሳምራዊቷ እኮ መስክራለች። ማስተማር ማለት አደግድጎ አውደ ምሕረት ላይ ድምፅ ማጉያ ይዞ እንደዚህ ካሜራ ተደቅኖ ማስተማር ብቻ አይደለም። በቤት ማስተማር፣ በሰፈር ማስተማር፣ በጽዋ ማህበር ማስተማር፣ በመስሪያ ቤታችሁ ማያውቁትን ማሳወቅ ማስተማር ነው። ዮሐንስ ወንጌል ምዕራፍ 4 ሳምራዊቱ ሴት ይኸውላችሁ አገልግሎት ከዚህ ተጀመረ። ሳምራዊቱ ሴት ስለ ሕይወቷ ከነገራት በኋላ የማያስጠማውን ውሃ ካጠጣት በኋላ መድኃኔዓለም ክርስቶስን ውሃ ልትቀዳ መጥታ ኢየሱስ ክርስቶስ የዘላለም ውሃ እርሱን አግኝታ ተመለሰች። ወደ ሰማርያ መንደር ሄደችና ለዘመዶቿ የዓለምን መድኃኒት አገኘሁት ብላ መሰከረች። ማንን አገኘሁት? አዎ የዓለምን መድኃኒት ብላ መጀመሪያ ጊዜ የተናገረችው በሰው ደረጃ ሳምራዊቷ ነች። መጀመሪያ ቅዱስ ገብርኤል ነው ሲያበስር። አሁን ደግሞ መድኃኔዓለም የሚለውን ቃል መጀመሪያ በሰው ደረጃ የተናገረች ከደቀ መዛሙርቱም በፊት ሳምራዊቷ ነች። ምንም አታውቅም እኮ እሷ መጀመሪያ አንተ ከእነ ያዕቆብ ትበልጣለህ ስትል ስትሟገት የነበረችው አገልግሎት ስትጀምር ግን በምስክርነት ጀመረች። ሄዳ የምታውቀውን ተናገረች። ይሄው ነው የምታውቁትን በመስሪያ ቤት በአካባቢያችሁ አሁን ጾም ነው፣ በጾም ጊዜ እንዲህ ነው፣ አሁን እንዲህ ማድረግ ይገባል ማለት ምስክርነት። ማስተማር መጽሐፍ ተርጉሞ ማብራራት ብቻ አይደለም። እናቶች ለልጆቻቸው አስተማሪ ናቸው። እሌኒ ልጇ ማን ይባላል? ቆስጠንጢኖስ። ኧረ አልተቻላችሁም፣ ማምለጥ አልቻልኩም። ታሪክ ቢጠይቅ በዚህ እሺ። ቆስጠንጢኖስን አስተምራ አሳደገችው ነው ይላችሁ። ብዙ እሌኒዎች ታስፈልጋላችሁ። የእሷ አስቀድሞ የተቀበረው መስቀል ፍለጋ መሄዱ አይገርማችሁ? ሴቷ እኮ ነች እሌኒ እስከ ኢየሩሳሌም ተጉዛ የተቀበረው መስቀል ያወጣችሁ። የደመራ ታሪክ አስታውሳችሁ? ታዲያ እሌኒ አይደለች? እሌኒ ሴቷ። እሷ ደግሞ በዚያ ላይ በቃች። ልጇን አስተማረች። እግዚአብሔርን፣ ሃይማኖት ምንነቱን፣ ስለ ሃይማኖት ቀናይነት አስተማረችው። አደገ፣ ንጉሥ ሆነ። አርዮስ ሲነሳ እሱ ተከራክሮ ባይመልስም ተከራክረው የሚመልሱ የሚረቱ 318 ሊቃውንት በሱ ዘመን ተሰበሰቡ። አርዮስ እንዲወገዝ ሃይማኖት እንዲደነገግ አደረገ። የእናቱ ልጅ ሆኖ ተገኘ። አያችሁ፣ እናቱ አስተምረው ነዋ ለሃይማኖቱ ቀናኢ ሆኑ። ዛሬ ጳጳሳትን፣ ካህናትን፣ ዲያቆናትን እዚህ ደረጃ እንዲደርሱ ያደረጉ የመጀመሪያ አስተማሪ እናት ነች። መካሪ፣ ቤተክርስቲያን ወሳጅ አባት አያስተምርም እያልኩ አይደለም፣ ግን ሱታፊዋ ሰፊ ነው። ለምሳሌ ለመጀመሪያ ጊዜ ዳዊት የደገምኩት ከሴት አያቴ ነው። ገረማችሁ እንዴ? ነፍሳቸውን ይማር። ዳዊት የደገምኩት ነው። ግዕዝ ይደግሙ ነበር። የኔ ሴት አያቴ ግዕዝ ይደግሙ ነበር። ቀናችሁ? አዎ በደንብ ነው። እንደው ባያስጨርሱኝም ኋላ ሞቱብኝ እንጂ የአባቴ እናት ከአባቴ በላይ እሱ ምዕመን ነው። እንደው ሴት አያቴ ዳዊት ይደግሙ ነበር። የፍልሰታን ምስባክ ግጻዌ ናቸው። ምን እንደሚሰበክ ይነግሩን ነበር። እኛ ምስባክ ምን ሆነ ቅዳሴ ምን ሆነ ምንም እናውቅ ጉዳይ እኮ የለም። እናንተ ምስባኩ ነው ብለው እንደ መሪጌታ ነግረው ይልኩናል። ልክ ብቻ እዛ ስንሰማ ጫፍ እንሰማዋለን። ሴት አያቴ ናቸው ያስተማሩኝ። እንኳንም አስተማሩኝ፣ ቢያንስ እናንተ ፊት አቆሙኝ ማለት ነው። ብዙ እናቶች ለቀሳውስት ምክንያቶች በጣም ሊቃውንት የተባሉ ሊቃውንት፣ እኔም የኦቲሲ እየሰራው ብዙ ሊቃውንት የመጠየቅ እድል ነበረኝ። በጣም ይገርም። መሰረታቸው አባት ወይ እናት ነች።
ሊቀ ሊቃውንት የተባሉ ነው። እነ መልአከ ታቦር ተሾመ ዘሪሁን የመሰሉ እነ ቀሲስ ዶክተር ምክረ ሥላሴ በእውነት በቅዱሳን ነፍስ ያሳርፍልን። እንዲህ የመሳሰሉ የሀገር ባለውለታ የሕይወት ታሪካቸውን ጠይቄያለሁ በዘመኑ። አሁን ዩቲዩብ ላይ ካለ ፈልጓቸው በኢኦቲሲ ቲቪ እና እኔ እናቴ ነች ቤተክርስቲያን ወስዳ የሰጠችኝ ይሉ ነበር። ለእኔ ታገሌ የሰጠችኝ እናቴ ነች ይሉ ነበር። ከእነዚህ ሊቃውንት አሁን የጠቀስኳቸው ሌሎችም እንደዛም። እናቶች ዛሬም ብዙ እሌኔዎች አሏችሁ። ልጆቻችሁ ለድቁና አምጡ፣ ልጆቻችሁ ለበገና አምጡ፣ ልጆቻችሁን ሴቶቹን ለዘማሪነት ለቤተክርስቲያን አምጡ። አስተማሪነት በየፈርጁ ነው ለማለት። ስለዚህ ከአገልግሎት አንዱ ምንድን ነው? አስተማሪነት ነው። ሌላው መዘመር ነው። አሁን ደግሞ ልንመጣ መዘመር እስትንፋስ ያለው ሁሉ በጋራ መዘመር አለ። ድምፅና እውቀት ባላቸው እንደ ሊቀ ዲያቆን እንደ ሊቃውንቱ ደግሞ እንደየአገልግሎቱ መዘመር አለ። እንደ ሰንበት ትምህርት ቤትም ተደራጅቶ መዘመር ደግሞ አለ። መዘመር አገልግሎት ነው። አገልግሎት የማን ነው ብለናል? የሁሉም። ስለዚህ ሊቃውንትም ይዘምራሉ ያሬዳዊ፣ እንዲሁም እናንተ በምትሰሙትም ወንዶች መናንም ይዘምራሉ፣ እናቶችም እህቶችም ይዘምራሉ። እንዲህ ይላል በአንደኛ ዜና ምዕራፍ 6 ላይ አንደኛ ዜና ምዕራፍ 6 ቁጥር 31 ላይ በእግዚአብሔር ቤት የቆሙ መዘምራን ነበሩ። በማን ቤት የቆሙ? አሁን ተሰባስበው በገና መደርደር፣ ከበሮ እየመቱ መዘመር ሰንበት ትምህርት ቤት የመሳሰለው አሁን የተጀመረ አይደለም። አደረጃጀቱ አሁን 67 ዓመት ነው እንጂ ተሰባስበው እግዚአብሔርን በእግዚአብሔር ቤት ማመስገን ግን በብሉይ ኪዳን የተጀመረ ነው። ይኸው አንደኛ ዜና ምዕራፍ 6 ተሰባስበው ከ266 በላይ መዘምራን ነበሩ። አለቆች አሏቸው፣ አስጠኝና መሪዎች ደግሞ አሏቸው። እንደ መሪጌታ፣ ቀኝ ጌታ፣ ግራ ጌታ እንደምንለው በእግዚአብሔር ቤት ቆመው የሚዘምሩ ነበሩ። ከዚያ ነው የቤተክርስቲያን አገልግሎት። ታቦተ ጽዮን ፊት በእግዚአብሔር ፊት ቆመው የሚዘምሩ ወንዶችም ነበሩ፣ ሴቶችም ነበሩ። በነገራችን ላይ ደቀ መዛሙርቱ ሰባኪያን፣ መምህራን፣ አጥማቂ ናቸው። ልጅነት ይሰጡ፣ ግን ደቀ መዛሙርቱ ዘምረዋል። አንድ ቦታ ልጥቀስላችሁ። ማቴዎስ 26 ቁጥር 41 ላይ መዘመር የተወሰነ አካል አይደለም። ማቴዎስ 26 ቁጥር 41 ላይ ከቆረቡ በኋላ ስጋ ወደሙን ካቀበላቸው በኋላ ከጸለዩ በኋላ ይላል ደቀ መዛሙርቱም ዘመሩ። ምን አሉ? ዘመሩ ይላል። በዚህ አጋጣሚ የሚዘመረው እየቆረቡ ነው። ሐዋርያት የዘመሩት ቆርበው ነው። ሳይቆርቡ መዘመር አይገባም። ሳይቆርቡ እንደማይቀድስ ሁሉ ቀዳሽ እንደሚቆርቡ ሁሉ ዝማሬም እየቆረቡ ነው። አገልግሎት እየቆረቡ ነው። ይኸውላችሁ ከዚህ በፊት ዘመሩ የሚባል ቦታ የለም። ሐዋርያት ዘመሩ የተባለው ቆርበው ነው የዘመሩት። መዝሙር ከቁርባን ጋር ነው። አስራት ማውጣት ከቁርባን ጋር ነው። መመጽወት ከቁርባን ጋር ነው። የሰበካ ጉባኤ አባልነት ከቁርባን ጋር ነው። ቆራቢ ይሁን ይላል ቃለ ዓዋዲው። አገልግሎት ከቁርባን ጋር ነው። እናም ወገኖች መዘመር አንድ አገልግሎት ነው። ጳውሎስና ሲላስም እስር ቤት ምን አረጉ? ሲዘምሩ ታዩ። የሐዋርያት ሥራ 16። ሌላው የአገልግሎት አይነቶች ሶስተኛው ማስተባበር ነው። አስተባባሪነት ይልቅም በወንዶችና በሴቶች በጎልማሶችና በወጣቶች የሚከናወን ነው። ማስተባበር ምንድን ነው? በተለያየ መንገድ በተሰጠን የአገልግሎት ዘርፍ መላላክ፣ በገንዘብ በእውቀት በጉልበት ማስተባበር። አሁን የአዳራሽ ጉባኤው ሳይጀመር በፊት ይህን ወንበር መደርደር ማስተባበር ነው። ወንበሩ ባይዘጋጅ ምን ላይ ተቀመጡ ነበር? ይህ ድምፅ ማጉያ ባይዘጋጅ በምን ተሰሙ ነበር? ስለዚህ ማስተባበር። ለዚህ ምሳሌ የቅድሙ ጥቅስ ነው። ዘኍልቍ 11 ኦሪት ዘኍልቍ ምዕራፍ 11 ቁጥር 16 ላይ እሺ፣ ረጅም ርዕስ ጀምሬ እንግዲህ ልቋጨው ነው። ሌላ ጊዜ እንጨርስ ይሆናል፣ ግን ልቋጭ። ማስተባበር የአገልግሎት አይነት ነው። ማስተባበር የካህናት አለ፣ የዲያቆናት አለ፣ የምእመናን ደግሞ አለ ማለት ነው። እንደየድርሻችን ሰባዎቹ ሰዎች አስተባባሪ ነበሩ። የሕዝቡን ሸክም ይሸከሙ ነበር። የሕዝቡን ብሶት እየሰሙ ፍትህ እንዲሰጥ ያደርጉ ነበር። ሰበካ ጉባኤ፣ ልማት ኮሚቴ፣ በተለያየ መንገድ የምታገለግሉ ምእመናን አስተባባሪ ናቸው። በየገጠር ቤተክርስቲያን በየማህበራቱ የምታስተባብሩ ክፍሎች አስተባባሪ ናቸው። የሙሴን መንፈስ ለእነሱ እንደሰጠ ሁሉ እግዚአብሔር የቤተክርስቲያን አምላክ ለሊቃውንቱ ለቅዱሳን የሰጠውን ጸጋም ለአስተባባሪዎችም ይሰጣል። ዘኍልቍ 11 ቁጥር 16። አራተኛው እንግዳ መቀበል ነው። እንግዳ መቀበል ዕብራውያን 13 ቁጥር 1። እንግዳ መቀበል አትርሱ። አገልግሎት ነው እንግዳ መቀበል። የአብነት ተማሪን በእንተ ስማ ለማርያም ሲል እንግዳ አድርገው ተቀብለው የቤተ ክርስቲያን ማይቶት እንዲሆኑ ያደረጉ የኢትዮጵያ እናቶች ናቸው። ለኢትዮጵያ እናቶች መድኃኔዓለም ጸጋውን ያብዛልን። ከእናቱ ጉያ ርቆ የአካባቢውን እናት አድርጎ የኖሩ እኒህ ሁሉ ሊቃውንት በየገጠሩ በየቤተ ክርስቲያኑ ተምረው የኖሩ በኢትዮጵያ እናቶች ነው እንግዳ እየተቀበሉ። በእንግዳ ተቀባይ ምእመናን ነው ቤተ ክርስቲያን የተሰፋፋቸው።
አቂላና ጵርስቅላ ጳውሎስን እንግዳ አድርገው ተቀበሉት። የሐዋርያት ሥራ ምዕራፍ 18 ላይ ቤታቸውን ባረከ። ሁለቱ ባልና ሚስቶች እንግዳ ተቀበሉ፣ ተደነቁ። ትንሿ ቤተክርስቲያን ተባሉ። የቅዱስ ጳውሎስ በረከት በእነሱ አደረ። ሰራፕቷ ኤልያስን ተቀበለችው፣ ያላትን ሰጠች፣ ቤቷን ባረከ። አንደኛ ነገሥት 17 ላይ እንግዳ መቀበል። ሌላው አገልግሎት በገንዘብ ነው። በምንድን ነው? በገንዘብ። ገንዘብ ያገለግላል። አስራት ማውጣት በገንዘብ ማገልገል ነው። ሰራተኞች ከስራችሁ ደሞዝ 1000 ብር ደሞዝተኛ አስራቱ ስንት ነው? ሚልኪያስ ምዕራፍ 2 ቁጥር 10 ጀምሮ አስራት ክፈሉ። በገንዘብ ማገልገል ማለት አስራት ማውጣት፣ መመጽወት የመሳሰለው። እንዲህ ይላል መጽሐፍ ቅዱስ ላይ በገንዘባቸው ያገለግሉ ነበር። ሉቃስ 8 ቁጥር 3 ላይ ያያችሁ፣ በገንዘባቸው ያገለግሉ ነበር። የምትመጸውቱ እያገለገላችሁ ነው። ሙዳ ምጽዋት የምታስገቡ እያገለገላችሁ ነው። ይኸው ሉቃስ 8 ቁጥር 3። እኛም አናስበው አገልጋይ ደሞዝ ተከፋይ ብቻ ላይ አይመስላችሁ። አገልግሎት በገንዘብ አስራት የምትከፍሉ አስታውሳችሁ እያገለገላችሁ ነው። በገንዘባቸውም ያገለግሉ ነበር ይላል ሉቃስ 8 ቁጥር 3፣ ሚልኪያስ 3 ቁጥር 7። ሌላው በመገኘት ራሱ ማርያም ጌታችን በቤታቸው ሲገባ የማርታ እህት ቃሉን ለመስማት በመገኘቷ ብቻ ተመሰገነች። የማይቀማትን በጎ ዕድል መርጣለችና አገልጋይ ተባለች። ከ36ቱ ተደመረች። መገኘት፣ ቃል እግዚአብሔር ላይ መገኘት፣ ኪዳን ላይ መገኘት፣ ቅዳሴ ላይ መገኘት፣ እግዚኦ ተሳለነ ማለት፣ ተሳታፊ መሆን፣ በቃ መገኘት በራሱ አገልግሎት ነው። ማርያምን ያስመሰገናት የአልዓዛርትን ማርያምን ዮሐንስ 11 ያስመሰገናት መገኘቷ ነው። የእግዚአብሔርን ቃል ለመስማት ከጌታ እግር ስር ተቀምጣለችና ማርያም ሳህሪያት መክፈልተ ሰናይ ዘያህይድዋ ያላት አባ ሕርያቆስን እሷን ነው የማይቀሟትን በጎ ዕድል መረጠች ተብሎ ቅዳሴ ላይ ተጻፈች። ይኸውላችሁ ሰማያዊ መዝገብ ላይ የሚያስመዘግብ ነው መገኘት፣ ተሳትፎ ማድረግ። ሌላው ምክር ነው። ምክር አገልግሎት ነው። እንዳዘነጉ ምክር አገልግሎት ነው። ምክር ማለት የምክር አገልግሎት ቢሮ ከፍቶ ካውንስሊንግ ተምሮ ብቻ አይደለም። የሚያውቁትን ለማያውቁት ሰው መንገድ ማሳየት፣ ስርዓት ማሳየት፣ ማመላከት ምክር ነው። እንዲህ ይላል የሚመክርን በመምከሩ ይትጋ፣ ሮሜ 12 ቁጥር 8። በመምከሩ ይትጋ አገልግሎት ነውና ሮሜ 12። ለምሳሌ አባቶች ባለትዳሮችን ብትመክሩ አይዟችሁ በርቱ ብትሉ ምክር ነው። እናቶች እንግዳ ሴቶች ሲመጡ በሩ ይሄ ነው፣ ማስቀደሻው እዚህ ጋር ነው፣ ጠበል እዚህ ጋር ነው ብትሉ ምክር ነው። ድንገት ነጠላዋን አወላክፋ የለበሰች እንግዳ ብትኖር ቆይ ነጠላ የሚለበሰው እንዲህ አይደለም፣ ቆይ ጸጉር ይሸፈናል፣ ቆይ እዚህ ጋር ጫማ ይወለቃል ብትሉ ምክር ነው። አንዳንዶች እዚህ በምንጣፍ ይጣላሉ እንጂ ምክር ነው የሚያስፈልገው። ቦታዬን የረገጥሽብኝ፣ ቦታዬን ያሽብኝ። ግራ የሚገባን ቤተ ክርስቲያን የተጣላን መርካቶ እንዲህ ልንሆን ነው፣ ልንደባደብ ነው ማለት ነው። ቤተ ክርስቲያን ሰው ይጣላል በማስቀደሻ ባይሆን ምከሩ ነው የተባልነው። እንግዳ ሰው ይመጣ እዚህ ጋር ሁኚ፣ እዚህ ጋር ሁን፣ እንደዚህ አይደለም ማማተብ፣ እንደዚህ አማትብ፣ እንደዚህ ነው የሚደረገው። ይሄ ካህናት በር ነው፣ ይሄ ወንዶች በር ነው፣ ይሄ ሴቶች በር ነው። ይሄ እኮ ምክር ነው። ይሄ እኮ ነው ምህረት መንፈሳዊ የሚባለው። ይሄን ነው እኮ ምህረት ስጋዊ፣ ምህረት መንፈሳዊ ይባላል። ስጋዊ ነገር በመጽወት ምጽዋት ነው። ምህረት መንፈሳዊ ደግሞ ምክር ነው። ለማያውቁት መንገር፣ ለባለ ትዳሩ መምከር፣ ስለ ልጅ መምከር፣ ለልጆች ደግሞ አዋቂዎች እንዲያቱን እንዲሁን ብሎ መምከር። ይሄ እኮ ነው። በብዙዎች ምክር እኮ ነው የኖራችሁት። በጎረቤት ሁሉ ምክር እኮ ነው የኖር ነው። ዛሬ ሁሉም ደጅ ተዘጋጋ እንጂ በሁሉም ምክር እኮ ነው። ለልጅሽ እንዲያርጊ እናቶች ቡና እየጠጡ ራሱ ይማከራሉ እኮ ቡና እየጠጡ ጥጥ እየፈተሉ፣ የአሁኖቹ ሶሻል ሚዲያ እያዩ ይሁን። ዋናው ግን ይማከራሉ። የድሮ እናቶች ማስታወሰው እኔ ጥጥ እየፈጠሉ የተለያየ ነገር ስፌት ምናምን ቡና ሲጠሩ ይዘው ነው የመጡት። ከነ ማቴሪያላቸው ነው ለቡና የመጡት። ታዲያ ደስ የሚለኝ ያ ልጅሽ እንዴት ሆነ ይበበላል። እኛ ነው የሚያሙን። እንዲያች ልጅሽ እንዴት ሆነች? ከዛ ይማከራሉ። እንዲህ ብታደርገ ይሻላትም፣ እንዲህ ቢያደርገ ይሻላል። ደግ ደጉን አውርተው እግዚአብሔር ያውቃል አቦ ያውቃሉ ብሎ ይለያያሉ። አይ እናቶች እግዚአብሔር ጤናና በረከት ያብዛላቸው። አሁን ሴራ በዛ፣ ተንኮል በዛ፣ ዘረኝነት በዛ እና ምክር ቁም ነገር ነው። ምክር አገልግሎት ነው። አሁን ካህናትን ብዙ ነገር የምትመክሩን አላችሁ። እንደዚህ ብታደርጉ አሁን ይህ ዲዛይን የብዙዎች የባለሙያ ምክር ነው። ክቡር አባታችን ብቻቸውን አይደል። እዚህ ጋር እንዲህ ብናደርግ አባታችን ይህንን በዚህ በሩ እዚህ ጋር ብናደርግ ምክር ነው። ምክር አገልግሎት ነው። ሮሜ 12 ቁጥር። ስለዚህ የአገልግሎት አይነቶች ማስተማር፣ መዘመር፣ ማስተባበር፣ እንግዳ መቀበል፣ በገንዘብ፣ በስጦታ፣ በመገኘት፣ በምክር እንቋጨው። እንግዲህ ክቡራን ልንተጋ ይገባል። አገልጋይ ማን ነው? ሁሉም
ስለዚህ እንደተሰጠን መጠን ልንተጋ ይገባል። ይልቅም በዚህ ዘመን በጣም በርትተን ልናገለግል ይገባል። ዘመኑ መጨረሻ የሚመስል ነው። የጦር ወሬ የምንሰማበት ነው። ነውር የበዛበት ነው። ትውልዱ ላይ ስጋት ያለብን ነው። ስለዚህ ምን ይሻላል? እናገልግል። በተሰጠን መክሊት እናገልግል። የጸሎት ጸጋ አለ፣ የማስተባበር ጸጋ አለ፣ የመመጽወት ጸጋ አለ። በተለያየ መንገድ ባለን ጸጋ እንዲሁም እንዲህ ይላል ቅዱስ ጴጥሮስ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ሁለተኛ ጴጥሮስ 1:10